አንድ ሴት በራሷ ላይ እንደምትጠነቀቅ ከሚያሳዩ ነገሮች አንዱ የእግሯ ንጽህናና እንክብካቤ ነው። ብዙ ሰዎች ንጹህ፣ ለስላሳና በደንብ የተጠበቀ እግር ሲያዩ ሴቷ ራሷን የምትንከባከብና የተዋበች እንደሆነች ያስባሉ። ታዲያ በቤት ውስጥ በቀላሉ ማድረግ የሚችሏቸውን ተፈጥሯዊ የእግር እንክብካቤ ዘዴዎች ማወቅ ከፈለጉ ይህ ቪዲዮ ለእርሶ ነው። ሰላም ጤና ይስጥልኝ ውድ የማራኪ ሴት የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ብዙ ጊዜ ስለ ፊት ወይም ስለ ፀጉር ውበት እናወራለን። ነገር ግን የሰዎችን ትኩረት በጣም የሚስብ የአንዲትን ሴት ውበትና ስልጣኔ የሚመዘንበት አንድ የሰውነት ክፍላችን አለ። እርሱም እግራችን ነው። በአንጻሩ ደግሞ የእግር ተረከዝ መሰንጠቅና የጥፍር መጥቆር ብዙዎቻችን በራስ መተማመን የሚያሳጣን ትልቅ ፈተና ነው። ዛሬ እንግዲህ ምንም ሳሎን መሄድ ሳያስፈልጋችሁ በቤታችሁ ባሉ ቀላል ነገሮች ብቻ እግራችሁን እንዴት እንደ ንግስት ማሳመር እንደምትችሉ ደረጃ በደረጃ እንወያያለን። እስኪ በቅድሚያ የብዙዎቻችን ጥያቄ ስለሆነው የእግር ጥፍር ለምን እንደሚጠቁር እንወያይ። ዋነኛው ምክንያት የጫማ መጥበብ ነው። በጣም ጥብቅ ያሉ ጫማዎችን አዘውትረን ስናደርግ ጥፍራችን ከጫማው ጋር እየተጋጨ ከጥፍራችን በታች ደም ይቋጥራል። ይህ ደግሞ ጥፍሩን ያጠቁረዋል። ሁለተኛው ምክንያት የፈንገስ ኢንፌክሽን ነው። እግራችንን ታጥበን በጥፍሮቻችን መካከል ያለውን እርጥበት በደንብ ካላደረቅን ፈንገስ ይፈጠራል። ለዚህም ሁልጊዜ ሰፊና ምቹ ጫማ ማድረግ እንዲሁም እግራችንን ደረቅ ባለ ፎጣ ሁሌም ማደራረቅ ወሳኝ ጉዳይ ነው። ወደ ዋናው የእግር ንጽህና አጠባበቅ ስናልፍ ደግሞ በመጀመሪያ ደረጃ እግራችንን ማርጠብና ማለስለስ ነው። በቅድሚያ በእግራችን ላይ ያሉ የሞቱ ሴሎችን ለማለስለስ እግራችንን ለብ ባለ ውሃ ውስጥ መዘፍዘፍ ይኖርብናል። ሰፋ ባለ ዕቃ ውስጥ ለብ ያለ ውሃ እናደርጋለን። በመቀጠልም አንድ የሾርባ ማንኪያ ጨውና ጥቂት ሻምፖ እንጨምራለን። ለየት ያለ መዓዛ እንዲኖረውና ባክቴሪያን ለመከላከል ግማሽ ሎሚ ጭመቁበት። እግራችንን በዚህ ውሃ ውስጥ ከ10 እስከ 15 ደቂቃ ያህል ዘፍዝፈን እናቆየዋለን። እግራችን በሚገባ ከራሰ በኋላ በፎጣ አድርቀን ጥፍራችንን በትክክል እንቆርጣለን። ጥፍራችንን ወደ ውስጥ በጣም አስገብተን እንዳንቆርጥ ጥንቃቄ ማድረግ ይኖርብናል። በመቀጠል በጥንቃቄ በመሞረድ ቅርጽ እናስይዘዋለን። አሁን ደግሞ ወደ ሶስተኛው ደረጃ እንሸጋገራለን። የራሳችንን የቤት ውስጥ ስክራፕ እናዘጋጃለን። ለምሳሌ 2 የሾርባ ማንኪያ ስኳር እና 1 የሾርባ ማንኪያ የኮኮናት ዘይት ወይም የወይራ ዘይት እግራችን ላይ በደንብ በመቀባት እናሸዋለን። የደረቀ ተረከዝ ካለን ደግሞ በእግር መታሻ ድንጋይ በቀስታ እንፈቀፍቀዋለን። ለመሆኑ እግራችንስ ለምን ይቆራረጣል? የእግር መሰንጠቅ የሚመጣው ከሆድ ድርቀት ወይም እርጥበት ማጣት፣ ሁልጊዜም ክፍት ጫማዎችን በተደጋጋሚ በማድረግ እንዲሁም ባዶ እግርን በመሬት ላይ በመሄድ ነው። ቆዳ ሲደርቅና ግጭት ሲበዛበት ይሰነጠቃል። አሁን እንደምናደርገው የሞቱ ቆዳዎችን በድንጋይ ፈቅፍቆ ማንሳት ለስላሳ እንዲሆን ይረዳዋል። እዚህ ጋር ደግሞ እስቲ ተጨማሪ የእግር መንከባከቢያ ትሪትመንት ወይም ውህዶችን ላጋራችሁ። የሙዝና የአቮካዶ ውህድ። አቮካዶና ሙዝ ለደረቀ ቆዳ ተፈጥሯዊ ዘይቶችና ቫይታሚኖችን በመስጠት ቆዳን በጥልቀት ያለሰልሳሉ። የሚያስፈልጉን ግብአቶችም ግማሽ የበሰለ አቮካዶና 1 የበሰለ ሙዝ ነው። ሁለቱም በአንድ ላይ ፈጭቶ በመደባለቅ እግሮ ላይ በመቀባት ለ20 ደቂቃ በማቆየት ከዚያም በለስላሳ ውሃ መታጠብ። የማርና የወይራ ዘይት ውህድ። ማር የተፈጥሮ እርጥበትን የመሳብና የመጠበቅ ከፍተኛ አቅም አለው። የወይራ ዘይት ደግሞ የተሰነጠቀ ቆዳን ይፈውሳል። አጠቃቀሙም 2 የሾርባ ማንኪያ ማር ከ1 የሾርባ ማንኪያ የወይራ ዘይት ጋር ማቀላቀል ነው። እግርን በደንብ ቀብቶ ከ15 እስከ 20 ደቂቃ ማሸት። ከዚያም ለሰስ ባለ ውሃ መታጠብ ነው። በሶስተኛ ደረጃ ደግሞ
የኮኮናት ዘይትን እናገኛለን። የኮኮናት ዘይት እጅግ በጣም ጥሩ እንዲሁም ቀላል የእግር ሞይስቸራይዘር ነው። ቆዳን ከማለስለሱም በላይ የፈንገስ በሽታዎችን የመከላከል ባህሪ አለው። አጠቃቀሙ በየቀኑ ማታ ከመተኛቱ በፊት እግሮን በደንብ ታጥበው በኮኮናት ዘይት ማሸት። ዘይቱ አልጋ ልብስ ላይ እንዳይቀባቦት ንጹህ የጥጥ ካልሲ አድርገው ማደር ነው። የፈሳሽ ወተትና የሩዝ ውሃ መታጠቢያ። በወተት ውስጥ የሚገኘው ላክቲክ አሲድ የሞቱ የቆዳ ሴሎችን በቀላሉ ለማስወገድና አዲስ ለስላሳ ቆዳ እንዲተካ ይረዳል። አጠቃቀሙ በአንድ ትልቅ ሳህን ለብ ያለ ውሃ አዘጋጅተው 1 ኩባያ ፈሳሽ ወተትና ጥቂት የሩዝ ውሃ መጨመር። እግሮን ለ15 ደቂቃ በውሃ ውስጥ ዘፍዝፈው ማቆየት። እነዚህን ውህዶች ቢያንስ በሳምንት 2 አሊያም 3 ጊዜ ቢጠቀሙ ታምራዊ ለውጥ በእግሮ ላይ ያያሉ። ወደ ዋናው ሐሳባችን ስንመለስ እነዚህን ውህዶች ተጠቅመን እግራችንን ለሰስ ባለ ውሃ ከተለቃለቅን በኋላ ለእግራችን እርጥበት መስጠትና ማሸት ይኖርብናል። ደረጃ ሞይስቸራይዚንግ እንለዋለን። አሁን እግራችንን ታጥበን ጨርሰናል። የምትወዱትን የእግር ክሬም ወይም ቫዝሊን አሊያም ደግሞ የኮኮናት ዘይት በደንብ ተቀቡት። ለ2 ደቂቃ ያህል እግራችሁን ማሸት ወይም ማሳጅ ማድረግ ደም እንዲዘዋወር ስለሚያደርግ መጠቀሙ አይከፋም። እግራችሁ እንዳይሰነጠቅና ሁልጊዜ ለስላሳ እንዲሆን ይህንን እንክብካቤ ማታ ከመተኛታችሁ በፊት አድርጉ። ቫዝሊን በደንብ ተቀብታችሁ በጥጥ ወይም ኮተን ካልሲ ለብሳችሁ ደሩ። ጠዋት ስትነሱ እግራችሁ ልክ እንደ ሕፃን ቆዳ ለስላሳ ሆኖ ታገኙታላችሁ። ንጹህ ጫማ መጠቀምም እንዳይዘነጋ። ንጹህ እግር ብቻውን በቂ አይደለም፣ ጫማውም ንጹህ መሆን አለበት። እርጥበት ያለበት ጫማ ሽታና የፈንገስ ችግር ሊያመጣ ይችላል። ጫማውን አየር እንዲያገኝ አድርጉ። እንዲሁም ካልሲዮን በየጊዜው ይቀይሩ። ውዶቼ፣ ቆንጆ እግር ማለት ውድ ሳሎን መሄድ ማለት አይደለም። በቀላልና በተከታታይ እንክብካቤ እግራችሁን ጤናማ፣ ንጹህና ውብ ማድረግ ትችላላችሁ። እንግዲህ እንደዚህ በቤታችን ባሉ ቀላል ነገሮች ብቻ እግራችን እንዴት እንደተለወጠ እንደነጻና ውብ እንደሆነ እዩ። የትኛውም ለውጥ ድግግሞሽ ይፈልጋልና ይህንን እንክብካቤ አዘውትረው ይጠቀሙት። ሁልጊዜም ማራኪና ጤናማ እግር ይኖራችኋል። ለመሆኑ የእናንተ እግር ላይ በብዛት የሚገጥማችሁ ችግር የትኛው ነው? እርሶስ ሌላ የተጠቀሙት የእግር እንክብካቤ ዘዴ ይኖር ይሆን? ካለ በኮመንት ላይ አጋሩን። የዛሬው ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ለሌሎችም እንዲደርስ ሼር ያድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ያድርጉና የማንቂያ ደውሉን ይጫኑ። ይህም በቀጣይ በአዲሱ ቪዲዮ እንድንገናኝ ይረዳል። ድጋሚ እንድንገናኝ ያደርገናል። እስከምንገናኝ ድረስ ጤናማ፣ ውብና ደስተኛ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።